ትልቅ የሆነ ወርቅ የሆነ እድል ይዞልን መጥቷል። ምክንያቱም መስከረም ለኢትዮጵያውያን የአዲስ ዓመት መከሰቻ መሆኑን ብቻ ሳይሆን ሁሉም ህዝብ የኢትዮጵያ ህዝብ በባህሉ፣ በቋንቋው፣ በአኗኗር ዘይቤው ፈጣሪ ክረምትን አልፎ ለበጋ ላደረሰው ፈጣሪው ትልቅ ምስጋና የሚያደርሱበት ሁሉም በየባህሉ ምስጋናውን የሚያቀርብበት ህብረ ቀለም ነው ማለት ነው። ስለዚህ ያ ደግሞ ከዓለም አቀፍ ቱሪዝም ጋር ስናገናኘው ይሄ ራሱን ችሎ የቱሪዝም መዳረሻ ነው የሚታይ። ያው እንግዲህ መስከረም ላይ አደይ አበባ ይፈነዳል፣ ራሷ አረንጓዴ ትሆናለች ኢትዮጵያና ያቺን ውብ አረንጓዴ የሆነችን ኢትዮጵያ ለማየት በጣም ብዙ ቱሪስቶች ወደ ሀገራችን ፍሰት ያደርጋሉ ማለት ነው። ስለዚህ መስከረምና ዓለም አቀፍ የቱሪዝም ቀን መገናኘቱ ለኢትዮጵያ ወርቅ የሆነ እድል ይዞላት ነው የሚመጣው ማለት ነው። አቶ ደረጀ በተለይ ልክ እንደ ኢትዮጵያ በትልቁ የቀለም ሲል ያነሳ ነው በኦሮሚያ ክልልም በርካታ በዓላትም እንደዚሁ የሚከበሩበት አዲስ ዓመት መስቀልን ጨምሮ ደግሞ አሁን ቅርብ ደግሞ የሚከበረው የኢሬቻ በዓለም ጨምሮ ይከበራሉና በኦሮሚያስ ምን መልክ አለው መስከረምና ቱሪዝም? አመሰግናለሁኝ። መስከረምና ቱሪዝም ለኔ ምናልባት ለኢትዮጵያ ሕዝብ ራሱ በጉጉት የምትጠበቅና በናፍቆት የምትጠበቅ ካሉት ወራቶች መስከረም አንደኛ ነው ብዬ ነው የምገምተው። ምክንያቱም መስከረም ብቻ ሳይሆን ትንሽ ወደ ኋላ ወደ መጨረሻ አመቱ ሲጀመር ጳጉሜ ውስጥና ከዛ በፊትም ትንሽ ሸዴ፣ አዲዬ አበባ ከዛ ጀምሮ ደግሞ ሽኖዬ የሚባልና ጎቤ የሚባል ነገሮች አሉ። የበዓል ዋዜማ የማነሳሳትን የመቀባበል ስሜት አለና እሱ ለኢትዮጵያ ሕዝብ በጣም የምጠባበቅ በዓል ነው ብለን ነው የምጠብቀው። በሱ በተጨማሪ ደግሞ የአዲስ ዓመት ነው። በአዲስ ዓመት በመሆኑ መጠን ደግሞ ሰዎች በተስፋ ነው በናፍቆት የምትጠበቁት። እሱም ብቻ ማለት ነው። ከአዲስ ዓመቱ ቀጥሎ ደግሞ መስቀል አለ። ከመስቀል ቀጥሎ ደግሞ ኢሬቻ አለ። አሁን እንዳነሱልኝ ማለት ነው። ያ ደግሞ ምንድነው ባህላዊ ታሪካዊና ሃይማኖታዊ ይዘት ውስጥ አለው። ይሄ ደግሞ ምናልባት በእንግሊዝኛ ፒክ ሲዝን የሚባለው ከወራት ካሉት እኛ የመዳረሻና ክረምቱ ከጨለማው ሰው አልፎ ወደ ብርሃን መውጣቱ ራሱ ደግሞ ሌላ የሚያመሰግን ስለሆነ ይሄ በጣም በልዩ ሁኔታ በትኩረት የምታይ ነገር ነው ብዬ ነው የሚያስበው። በተለይ አሁን ልክ እንደዚህ አይነት ያው በሌሎች ሀገራትም የራሳቸው የሆነ የሚዳሰሱና የማይዳሰሱ ቅርሶችም አሏቸው። ከዛም ባሻገር ደግሞ የተፈጥሮ እንደዚሁ በራሳቸው ማልመተው ደግሞ ለቱሪዝም መስህብ የሆኑ ቦታዎች አሏቸው። ግን ደግሞ በኢትዮጵያ መልኩ ትንሽ ገጽታው ትንሽ ለየት ይላል ብዬ አስባለሁ። የተፈጥሮም ከተለያዩ ቦታዎችም ከቦታ ቦታ ይለያያል። ከዚህ ባሻገር ደግሞ ድልም ይሰጣል። ያው የመቀባበል ሁኔታዎች አሉ። አንዱ ክልል አንዱ አካባቢ ላይ የሚያከብሯቸው በዓላት አሉ። ሌላኛው ደግሞ ትንሽ ቆየት ብሎ የሚያከብራቸው አሉ። እንዲሁ ቀደም ብለን እንኳን ስናይ በደቡብ ሀገራችን ክፍል በርካታ የሆኑ የዘመን መለወጫ በዓላቸውን አክብረዋል። ቀጣይ ደግሞ ልክ አሁን በኦሮሚያ ክልል ደግሞ በስፋት የሚከበሩ ደግሞ ኢሬቻም ይመጣልና ብዙ እንደዚህ አይነት ነገሮች አሉ። እንዲህ አይነቱ በተለይ በዘርፉ ለተሰማራው የግሉ ዘርፍ ልክ እንደናንተ ማለት ነው ምን እድልን ይዞ ይመጣል? ያው እንግዲህ ከመስከረም ወቅት አንስተን ካሁን በኋላ በጣም ብዙ በመጀመሪያ ደረጃ ዩኔስኮ ላይ ያስመዘገብናቸው እነ መስቀል እነ ጥምቀት የመሳሰሉ ክብረ በዓላት ይመጣሉ ካሁን በኋላ። ኢሬቻ ደግሞ በጣም ሰፊው ኢትዮጵያ አውጥታ በደንብ ያልሸጠችው የኢትዮጵያ ሀብት ነው የፊታችን የምናከብረው ማለት ነው። ከዘመን መለወጫ ጋር ተያይዞ ቅድም እንዳልኩ ኢትዮጵያ በጣም ባለብዙ የህብረ ቀለም ያላት ሀገር ነችና ሁሉም ብሔር ብሔረሰብ የጨለመውን ጊዜ አሳልፎ ላሳለፈው አምላክ ምስጋና የሚያቀርብበት ደቡብ ክልል ላይ ከዚህ በፊት ሲከበር የነበሩ የተለያዩ ክብረ በዓላት አሉና እነሱ ራሳቸውን ችሎ የቱሪዝም መዳረሻውን ሰፊ እያደረገ ይመጣል። የቱሪስት ፍሰቱን እያሰፋ ይመጣል። የመጀመሪያ ነገር አሁን ለምሳሌ ከትናንትና ወዲያ የተከበረው የመስቀል በዓል አለ። ከዛ በፊት ደመራ ዩኔስኮ ላይ ያስመዘገብነው የማይዳሰስ ቅርብ ነው። ያ መጀመሪያ የሀገር ውስጥ የቱሪዝም ፍሰቱን ያንቀሳቅሷል። ምክንያቱም ቤተ ዘመድ ይጠያየቃል። ፍሰቱ ቀላል የሚባል አይደለምና በዛ መካከል የሀገር ውስጥ ቱሪዝም እያደገ ይመጣል። ሌላው ዩኔስኮ ውስጥ እስካስመዘገብነው ይህንን ቅርስ
አብዛኛው ውጭ ሀገር ላይ የሚኖሩ የተለያዩ ዜጎች ይህንን የማይዳሰስ ቅርስ ሊጎበኙ ሊያዩ ይመጣሉና ያ ፍሰት በሚኖርበት ጊዜ ደግሞ እዛ አካባቢ ላይ ያለው ግሉ ዘርፍም መንግስትም ተጠቃሚ ይሆናል ማለት ነው። ምክንያቱም የቱሪስት ፍሰት ባለበት ቦታ ላይ ሁሉ የሀገር ኢኮኖሚ እያደገ እየተለወጠ ይመጣል። ምክንያቱም ቱሪስቶቹ በሚመጡበት ጊዜ ይዘው የሚመጡ የውጭ ሀገር ምንዛሪዎች አሉና ኢትዮጵያ ደግሞ ያንን አቅሟን በውጭ ምንዛሪ በኩል ያላትን አቅም ማሳደግ ስላለባት መንግስትም የግል ዘርፍም በዛ መንገድ ተጠቃሚ ይሆናሉና መስከረም ይዞልን የሚመጣው ትልቅ እድል ነውና እሱን ደግሞ አውጥተን በመሸጥ ልንጠቀምበት ይገባል ማለት ነው። በጣም ጥሩ ሀሳብ ነው ያነሱልን። ሲለማውን ወደ አማራ ክልል ሄደን ከዚህ ከባህር ዳር ስቱዲዮ አጠቃላይ ደግሞ በአማራ ክልል ያሉን ሀሳቦች እናነሳለን። በጣም እናመሰግናለን ስላገኘንዎት። አጠቃላይ ደግሞ እንግዲህ ስለ ቱሪዝም እና መስከረም ነው እያነሳን ያለ ነው። በተለይ በአማራ ክልል ያለውን ተሞክሮና በተለይ መስከረምና ቱሪዝምን እንደሚያገናኘው በዛም ያሉ በመስከረም ሊጎበኙ የሚችሉ ሀሳቦችን አንሱልን። አቶ አባይ የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ ናቸው። እስኪ ሀሳቦትን እንደዚሁ መስከረምና ቱሪዝም በአማራ ክልል እንደው ሰው ለመጎብኘት ቢመጣ ምን ሊያይ ይችላል? መልካም አመሰግናለሁ እድሉ ስለተሰጠኝ። መስከረምና ቱሪዝም እንዲሁም ከአማራ ክልል አኳያም ስንመለከተው በጣም የሚገርምና ጥሩ የሚባል አጋጣሚ ነው ያለው። እንደሚታወቀው በአንድ በኩል የጨለማው ወቅት አልፎ የብርሃን ወቅት የሚተካበት ወይም ክረምቱ አልፎ የመኸር ወቅት የሚመጣበት ወቅት ነው። በሌላ በኩል ደግሞ እንደ ኢትዮጵያ የዘመን መለወጫን በመሆኑ ምክንያት አዲሱን ዘመን አሮጌውን ዘመን ሸኝተን በተመሳሳይ ደግሞ አዲሱን ዘመን የምንቀበልበት ዘመን ነው። ስለዚህ በተለይ ደግሞ ክረምቱ አልፎ መኸር በሚመጣበት ወቅት ተፈጥሯዊ ሁኔታውም የተፈጥሮ ገጽታውም እንደ ኢትዮጵያም እንደ አማራ ክልልም በጣም ውብና ማራኪ ነው። እንደምታውቁት ተራራው፣ ሸለቆ፣ ሸንተረሩ፣ ወንዙ አረንጓዴና አደይ አበባ የተሞላበት እጅግ በጣም ሳቢ ነው በተፈጥሯዊ ሁኔታው። እንደሚታወቀው የአማራ ክልል ደግሞ ያው እንደ ኢትዮጵያ ትልቅ የቱሪዝም መዳረሻ ናት ሀገራችን እንደሚታወቀው። ከዚህ ውስጥ ደግሞ የአማራ ክልል ሰፊ የሆኑ የቱሪዝም ሀብቶች ያሉት ነው። ተፈጥሯዊ፣ ባህላዊና ታሪካዊ የምንላቸው በርካታ ሀብቶች በዚህ ክልል የሚገኙ ናቸው። ስለዚህ መስከረም ላይ የማይዳሰሱ በዓላትም የሚከበሩበት ነው። በተለይ እንደሚታወቀው ከመስከረም በፊትም ወርሃ ነሐሴ በጣም በርካታ በዓላት የተከበሩበት ነው። ይሄ ክልል የሻደይ፣ አሸንድዬ፣ ሶለል፣ የቡሄ፣ የእንግጫ ነቀላና የከሴ አጨዳ እያልን በስፋት ሃይማኖታዊና ባህላዊ በዓላት ተጣምረውና ተንሰላስለው በጣም ውብና ድንቅ ሆነው የተከበሩበት ነው። አዲሱን ዓመት ለመቀበል የሚደረገው ባህላዊ አለባበስ፣ ባህላዊ አጨፋፈር የተለየ ገጽታ ያለው ነው። የመስቀል በዓልም እንደምታውቁት ሰሞኑን በድምቀት የተከበረ ነው። ሃይማኖታዊና ባህላዊ በዓላት ተቀናጅተው የተከበሩበት ነው። በዚህ ወር በተመሳሳይ ደግሞ በደቡብ ወሎ የምትገኘው የግሸን ደብረ ከርቤ የዓመታዊ ንግስ በዓል በድምቀት ይከበራል። የመላው ኢትዮጵያውያንና የመላው ዓለም የሚታደሙበት ነው። ሰፊ በሚሊዮን የሚቆጠር እንግዶች የሚገኙበት ነው። ይሄም ባህላዊና ሃይማኖታዊ ተሳስረው የሚከበር እንደሆነ ይታወቃል። እና መስከረምና የአማራ ክልል በጣም ከቱሪዝም አኳያ በጣም ሰፊ የሆኑ ትስስርና ቅንጅት ያላቸው ናቸው። ስለዚህ ቱሪስቶችም ወቅቱን ወደ ክልሉ መጥተው ቢጎበኙት በርካታ የሚዳሰሱም የማይዳሰሱም መዳረሻዎች እንዳሉት መመልከት ይቻላል። በትናንትናው ዕለትም በጎንደር በፋሲል ግንብ በተለይ የንጉሳዊ ስርዓትን አጠቃላይ ሊያሳይ የሚችል ስነ ስርዓት ነበርና በቱሪዝም ሚኒስቴር በኩልም በይፋ የተጀመረው ማለት ነው። አጠቃላይ ትናንት የነበረው ሁነትም ትንሽ ብናነሳ እውነት ነው። እንደሚታወቀው የጎንደር አብያተ መንግስታት ላይ ትናንትና ክቡር ሚኒስትሯና ሚኒስትር ዴኤታዎች በተገኙበት በስፋት በድምቀት የተከበረና የተጀመረ ስራ አለ። ስለዚህ በመሰረቱ እንደሚታወቀው
ጎንደር ለረጅም ዘመናት የኢትዮጵያ መናገሻ ሆና ያገለገለች ከተማ ናት። ስለዚህ በከተማውም እንደሚታወቀው ከ6 አብያተ መንግስታት ያላነሱ ባንድ ኢንክሎዥር ወይም ባንድ ግቢ የሚገኙ ናቸው። እነዚህን አብያተ መንግስታትም ለ400 ዓመት ኦልሞስት የቆዩ ናቸው። ስለዚህ በአንድ በኩል ቅርሱን ለቀጣይ ትውልድ ለማስተላለፍ ሰፊ እድሳትና ጥገና እየተደረገለት ያለ ነው በፌዴራልና በክልል ቅንጅት። በሌላ በኩል ደግሞ በዛ አብያተ መንግስቱ ላይ የነበሩ ባህላዊና ታሪካዊ ትውፊቶች በተገቢው መንገድ መታየትና መውጣት መቻል ይኖርባቸዋል። ለትውልድ የማስተማሪያና የሞራልም የግንባታ የሚያገለግሉ መሆን መቻል አለባቸው። ስለዚህ እነሱን በተቻለ መጠን በአብያተ መንግስታቱ ምን ይስተዋሉ ነበረ፣ ምን ይከወኑ ነበረ፣ መንግስታት ይሰሯቸው የነበሯቸውና ከህብረተሰቡ ጋር የነበራቸውን ግንኙነት በተገቢው መንገድ የሚያሳይ ትዕይንት ነው የተጀመረው። ለረጅም ቀናት ሊቆይ የሚችል ነው። ኦልሞስት በቲያትር መልክም ጭምር የሚተወንና የሚከወን ስለሆነ እና ሰፋ ያሉ የዛን ዘመን ታሪክ በተገቢው መንገድ በሚያሳይ መልኩ የተሰሩ ተውኔቶችና ትዕይንቶች በተገቢው መንገድ እየተሰሩ ይገኛሉ። ተከታታይ ለሚዲያም ለህዝብም ይፋ የምናደርግበት ይሆናል ለማለት ነው። ጥሩ መለስ ብዬ እመጣለሁ ወደ ሌሎች ሀሳቦች። በተለይ በኦሮሚያ ክልልም በተመሳሳይ ሰፊ በቱሪዝሙ ዘርፍ ሊጎበኝ የሚችሉ ሀብቶች ያሉት አካባቢ ነው። በዚህ ውስጥ ደግሞ በተለይ አሁን በመስከረም ጨምሮ አጠቃላይ በሁሉ ጊዜም ቢሆን ወደ ክልሉ ሊጎበኙ የሚችሉ ቱሪስቶች ቢመጡ ምን ሊጎበኙ ይችላሉ? እስኪ እናስተዋል። በኦሮሚያ ውስጥ ብዙ ቱሪስቶች መጎብኘት የሚችሉት አሉት። ከነኞች ራሱ የመስቀል የሁሉም ቢሆንም ራሱ በኢትዮጵያ በኦሮሚያ ውስጥ ደግሞ ራሱን እዛ ውስጥ የሚገኘው እሴቶች አሉና ያ የአጨፋፈርና የአመጋገብ ስርዓት አለ። ከባሉ ቀጥሎ ደግሞ የኢሬቻ በዓል አከባበር አለ። ከኢሬቻ አከባበር አሁን ከመስቀል ቀጥሎ ቀጣይ ሳምንት አሁን ቅዳሜ ነው የኢሬቻ በዓል የፊንፊኔ ሀራ ፊንፊኔ ምናልባት የሚከበረው በዚህ ነውና ፎረሙ ምናልባት በአርብ ዕለት ነው በ23 ነው የሚካሄደው። እዚህ ውስጥ የሚገኘው ከፊንፊኔ ወይ ደግሞ ሀራ ፊንፊኔ ጀምሮ አዲስ አበባ ውስጥ የሚከበረው፣ ከዛ ቀጥሎ ደግሞ እሁድ በቢሾፍቱ የሚገኘው ሀራ አርሰዲ ነው የሚከበረው። ከዛ በመቀጠል በሳምንቱ ደግሞ እዚህ ጋር ቡራዩ የሚገኘው የማልካቴት የሚባል አለና የሴቶች እሱ ስለ ስርዓቱ የሚከናወነውና በጣም ይሄኛው ከዚህ ጋር ተያያዘ ደግሞ ካርኒቫል አለ፣ ኤግዚቢሽን አለ፣ ባዛር አለ፣ ኮንሰርቶች አሉ። ይሄ ለቱሪዝም የቱሪስት ቆይታ ለማረዘም የሚችለው የሚጠቅመው ጥቅሙ በጣም ሰፊ ነውና በመስከረም ውስጥ በዛ ቀጥሎ ደግሞ የዓለም ቱሪዝም ቀን እኛ ከዛ በኋላ ነው የሚገባው። ምክንያቱም ምንድነው በዓላቶቹ ተደራርበው ስለመጡ ትንሽ ገፋ እናደርጋለን። በኦሮሚያ ደረጃ የቱሪዝም ዓለም ቀን